ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው። ለዘሩባቤል የተባለው ለእናንተም ይሆናል። በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ክርስትና it's not about self confidence, it's about Christ confidence። በፍጹም ልብ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ። እንዴት ነው የምታውቀው? በኃይልና በብርታት ሲሆን ጭንቀት ይሆናል። ስራው እረፍት የለውም፣ እንቅልፍ የለውም። ቀጥሎ ምንድን ነው የሚለው? ታላቅ ተራራ ሆይ። በምን ሲሆን ነው? በመንፈሱ ሲሆን የቆመው ተራራ፣ በኃይልና በጉልበት ያልቻልከው ተራራ አሁን እግዚአብሔር ያናገረዋል። ታላቅ ተራራ ሆይ የሚለው መጀመሪያ በመንፈሴ እንጂ በኃይልና በብርታት አይደለም ብሎ ነው። ተራራው በፊትህ የማይቆመው እግዚአብሔር ካንተ ጋር ስለሆነ ነው። ባንተ ችሎታና ባንተ ጥሩነት ባንተ ቅልጥፍና አይደለም፣ በመንፈስ ቅዱስ። እግዚአብሔር መንፈስ ሲሆን ተራራው ሜዳ ነው። በራስ በኃይልና በጉልበትስ ህይወት ተራራ። ታላቅ ተራራ ሆይ አንተ ምንድነህ? አይገርምም ንግግሩ? እኔ እኮ እግዚአብሔር ተራራውን ታላቅ ብሎታል። በራስ ስታስበው ታላቅ ነው።